እሺ የተወደዳችሁ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ ከአዲስ አበባ ተነስተን ወደ 645 ኪሎ ሜትር በላይ ተጉዘን ከባህር ዳር 150 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ነው። ከፊት ለፊት እንደምትመለከቱት በጣም ጫካ ነው። የቅዱስ ገብርኤል ራማ ቅዱስ ገብርኤል ገዳም እዚህ ቦታ ተገኝተን ዶክመንተሪ ለገዳሙ ለመስራት ነው እዚህ ቦታ የመጣ ነው። በጣም ደስ የሚል ቦታ ነው። በጋ ነው ግን በጣም ቅዝቃዜ አለ ቦታው ላይ በጣም ብርድ አለ። እንዳንጠፋ ከፊት የሚመሩን ሰዎች ርቀውናል እና እንድረስባቸው ሮጥ ሮጥ ብለን እንግዲህ በየትኛውም የኢትዮጵያ ክፍል ላይ በምንንቀሳቀስበት ሰዓት የተለያዩ ገዳማትና አድባራትን ስንጎበኝ እንዲሁ ወደ እናንተ ቪዲዮ ያደርሳለሁኝ። እስከዛው ግን ዛሬ ያለንበትን ነው በደንብ የምነግራችሁ። ዛሬ የራማ ቅዱስ ገብርኤል ገዳም ነው። በጣም በርከት ያሉ ወደ 200 የሚጠጉ ገዳሙ ላይ አሉ። በጣም ምናልባት በዋናው በአዛሄል ሚዲያ ዩቲዩብ ቻናል ላይ እንለቃለን። በጣም በርከት ያሉ መሰረታዊ ችግሮች አሉባቸው። እነሱን ችግሮች ለዓለም ለማሳወቅና ምዕመናን እንዲረዷቸው ለማድረግ ነው ዛሬ እዚህ የተገኘ ነው ማለት ነው። እና በጣም ታሪካዊ ነው ቦታው። በግራኝ አህመድ ጊዜ በጣም ብዙ ፈተና የደረሰበት ከ500 በላይ አባቶች የታረዱበት በጣም ብዙ ቤተ ክርስቲያናት ተቃጥለው ይሄም አሁን ያለንበት የራማ ቅዱስ ገብርኤል ገዳም ተቃጥሎ ለሁለተኛ ጊዜ የተሰራ ገዳም ነው ማለት ነው። እና በጣም ገዳሙ ለረጅም ጊዜ አመድ ግራኝ ካቃጠለው በኋላ ለረጅም ጊዜ ገዳሙ ተፈቶ ነው የቆየው ማለት ምንም አይነት አገልግሎት አልነበረም። እና 2014 ላይ ነው ገዳሙን እንደ አዲስ ይሄ ልጅ ተገጭቷል እዚህ ጋር እና የራሴን ነው እና አጋጣሚ ከፊት ያለው ልጅ እንጨት ወጋው። ለነገሩ ደህና ነው ብዙ አልተጎዳም። እና በጣም ከግራኝ አህመድ ከ1519 ጀምሮ እስከ 2014 ድረስ ቦታው ላይ ገዳሙ ላይ ቅርሶቹ እንዳሉ በግራኝ አህመድ እንግዲህ በሚያጠፋ ጊዜ ሲቃጠል የተረፉት የብራና መጽሐፍቶች የተለያዩ ንዋየ ቅድሳት የተረፉት እንዳሉ ሆኖ በተለያዩ ገዳሞች ላይ ነበር የነበሩት። አሁን ግን ከ2014 ጀምሮ ይህንን ገዳም ሲገድሙ የነበሩትን የተረፉትን ንዋየ ቅድሳት ወደዚህ ቦታ እንዲመጡ አድርገዋቸዋል ማለት ነው። እና በጣም ይኸው የሚሰናል። በነገራችሁ ላይ ከፊት ያሉት አባት እየመሩን ነው። አሁን ወደ ጉባኤ ቤት እየሄድን ያለ ነው። የገዳሙ ጉባኤ ቤትና የጸበል ስፍራ በዚህ ወደ ፊት ለፊት ነው ብለውን ወደዛ እየሄድን ያለ ነው። በጣም የሚገርም ነው። ጫካ ነው እንደምትመለከቱት። በጣም ነው የሚያምረው። ከፊት ለፊት የምትመለከቱት አቶ ኪሩቤል ሹሜ ይባላል። የአዛሄል ሚዲያ አንተ ካሜራውን እንዴ ገጭቶት ነበር። አይ ገጭቶት ነበር ግንዱ እንዴ ይኸውላችሁ ካሜራዬን አስገጭቶት ነበር። አይገርማችሁ እንዴ ቀልድ። እና ወደ ገዳሙ እየሄድን ነው። ወደ ገዳሙ ጉባኤ ቤት እየሄድን ነው። ዋናው ጉባኤ ቤት እዚህ ነው ያለው። የአብነት ተማሪዎች የሚማሩበት ማለት ነው። በነገራችሁ ላይ ማታ ነብር ነበረ ቦታው ላይ ነብር ነበረ። ውጡና እዩት ተብለን ነበር እኛ ራሱ ማለት ነው። ግን ምናልባት አንዳንዴ ገዳሙ አባቶችን ለምዷቸዋል። ነብሩ ቤተክርስቲያኑ የሚጠብቀው ነብር ነው እና ለምዷቸዋል። ግን እናንተ ድንገት ጎንበስ ካላችሁ ወይ ደግሞ ባትሪ ድንገት ፈርታችሁ ባትሪ ካበራችሁበት ሊተናኮላችሁ ይችላል ተብለን ማለት ነው የተሆነውና ነብር አለ ቦታው ላይ። በነብር ነው ገዳሙ የሚጠበቀው ማለት ነው። አሁን ጉባኤ ቤት ደርሰናል። ወደ ውስጥ እየገባን አሳያችኋለሁ። ወድቄ ነበር። እሺ ይሄ ጉባኤ ቤቱ ነው። ይሄ ጉባኤ
ጉባኤ ቤቱ ነው እንደምትመለከቱት። በጣም በርከት ያሉ ተማሪዎች አሉ እዚህ ጉባኤ ቤቱ ላይ። ጉባኤ ቤቱ የተደረገ ነው ያለው። በጣም ደስ ይላል። ተማሪዎች እየተማሩ ነው። እሺ ሰላም ተወዳጆች እንዴት ናችሁ? እግዚአብሔር ይመስገናለን። እንግዲህ ከገዳሙ ወጥተን እዚህ ባህር ዳር ተገኝተናል ማለት ነው። ይሄ ከፊት ለፊት እንደምትመለከቱት አዙሬላ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ነው። ካቴድራል ማለት ነው። ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ነው። ያምር ነው። ከኛ ጋር አብረው እንግዲህ ገዳሙ ድረስ ራማ ቅዱስ ገብርኤል ገዳም ደርሰን የመጣን ልጆች ናቸው። አርቲስት ነው። ይቺ ቲክቶከር ናት። ይቺኛዋ ሸፋፊት የባህር ዳር ልጅ ናት። ሀይቁ ላይ አንዳንድ ነገሮች ያሳያችሁና ቪዲዮውን እንጨርሳለን። መልካም ጊዜ ይሁንላችሁ። እሺ ሰላም ሰላም፣ እንደምን አላችሁ? እንግዲህ በዚህ ሰዓት ላይ ባህር ዳር ላይ ያለ ነው። ወዴት እየሄድን ነው? ወዴት እየሄድን ነው? ወዴት እየሄድን ነው? ወዴት እየሄድን ነው? ወደ ሀይቅ ልንገባ ነው። ከፊት ለፊት በደንብ ታዩታላችሁ። በጣም ነው የሚያምረው። የሚገርማችሁ በጣም ነው የሚያምረው። ኦ ማይ ጋድ! ተራራ ራሱ አይታይም ከፊት ለፊት። ማርያምን ውሸቱን ነው። ዝም በሉ እንዳሰማት እሷን እንዳሰማት። ካሜራውን ላዙርላችሁ። በስመ አብ! አያችሁ፣ በጣም ነው የሚያምረው አልኳችሁ። ይኸውላችሁ ጣናነሽ ነች። ማነች እዚህ ጋር አለች? ኧረ ጣናነሽ! ኧረ ጣናነሽ! ጣናነሽ እዚህ ናት። በስመ አብ! ኧረ ጣና! ኧረ ጣና! ዋው! የምር በጣም ነው የሚያምረው። ሹፉ ሹፍ! ጌታ ሆይ ድረስ! በጣም ነው የሚያምረው። ይኸውላችሁ ከመምጣታችን በጀልባ አትሄዱም ወይ ብሎ እየጠየቀን ነው። እዚህ ጋር አንድ ወንድማችን እንሄዳለን። ዳና አያችሁት? ይኸውላችሁ እንግዲህ ባህር ዳር ጣና ሀይቅ ላይ ነው ያለ ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንልን። ምናልባት በጀልባ እየሄድን ትንሽ ቪዲዮ አሳያችኋለሁ። እንግዲህ ተመልካቾቼ እንደምናላችሁ፣ እግዚአብሔር ይመስገን። የባህር ዳር ቆይታችንን እዚህ ላይ ጨርሰናል። በጀልባ ልሄድንም አጋጣሚ ትንሽ ሰዓት ስላነሰን ደሴቶቹ ላይ ደርሰን ለመምጣት እዚሁ ኩሪፍቱ ትንሽ ዋኘን። ከዛ እዚሁ ኩሪፍቱ ላይ ያለውን ነገር እዚሁ ለመጨረስ ሞክረናል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከውቢቷ ባህር ዳር ከተማ ቪዲዮአችንን ጨርሰናል ማለት ነው። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ወዳችኋለሁ። ባይ ባይ።